ሀና አሲርን በመከተል ይቅርታ እንዲያደርግላትና የሆነውን ነገር ሁሉ እንዲያስረዳት በግልጽ እየለመነችው ነበር። ነገር ግን አሲር እዚህ ጋር የመሆነው ነገር በግልጽ አይታይሽም እንዴ? ለምን አትታይም ይላታል ማለት ነው። ከዛ እሷም ቆይ አንተ እንደዚህ እያልከኝ እኔ እንዴት ነው መረጋጋት የምችለው? ታውቃለህ እኔ ከአንተ ውጭ እኮ ማንም የሚረዳኝ የለም። ሚስጥሬም ገመናዬም ሁሉ ነገር ያንተ ነህ። ቆይ ከአንተ ሌላ የሚቀርበኝ ሰው አለ እንዴ ብላ ስትጠይቀው ቆይ ስለምን ልትነግሪ ነው? ስለ እዝራ ስላቀፈሽ ስለ ሳምሽ ወይስ ደግሞ እንዴት እንደሆንሽለት ልትነግሪኝ ትፈልጊያለሽ? በስሜት ላይ ለምን ትጫወችብኛለሽ? እያለ ሀናን እንግዲህ ላለማናገር ሲንደረደር እናየዋለን ማለት ነው። ሀናን በስተመጨረሻም ያው ግራ በመጋባቷ ቆይ ለምን አትረዳኝም? ምን አድርጌህ ነው የዚህን ያክል ለቀረበ ስል ትሸሸኛለህ? ቢያንስ የሆንከውን ነገር እንኳን ብታስረዳኝ። ቆይ ምን እንድልሽ ፈልገሽ ነው? በቃ እየሆንክ ያለውን አይገባሽም እንዴ? አንቺን ባየ ቁጥር ስሜቴ የበለጠ እየተጎዳ ነው። እባክሽን ተይኝ፣ ለምትወጂው ሰው ኑሪለት፣ እኔን ግን ተይኝ እያለ ነበር ማለት ነው። ሀናም ግራ ገብቷት እንግዲህ ጥሏት ሲሄድ ቆይ ምን ባረግ ይሻላል እያለች ነበር ማለት ነው። ሀና የራሷ ስሜት ራሱ ድብልቅልቅ ብሎባታል። አንደኛ ተምቹን ይቅርታ አሲርን እንደ ቤተሰብ እንደ ጓደኛ እንደ ወንድም ስላመነችው ሁሉ ነገሯ ሚስጥሯን ሁሉ ማጋራት የምትፈልገው ወይም የችግሯ ሁሉ መፍትሄ አሲር ነበር ማለት ነው። አሁን ላይ ግን እሷ ስትቀርበው እሱ እየሸሻት ነው ማለት ነው። ያው እሱ በጣም ስለሚያፈቅራት ስለሚወዳት ባያት ቁጥር ደግሞ የበለጠ ስለሚቀናባት ነው እየሸሻት ያለው ማለት ነው። ሰላም እንዴት ናችሁ? የተወደዳችሁ የተከበራችሁ ውድ የግርማዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ በዚህ ይበልልኝ። እንኳን ደህና መጣችሁ። ሁላችሁንም ሰላም እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ይህ የኖላዊ ድራማ በክፍል 114 ነው ማለት ነው። በክፍል 113 እንዳየነው እንግዲህ ሀና ይቅርታ እየጠየቀችው አሲርን እናያለን። እናንተ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ነባር ቤተሰቦች እንደተለመደው ላይክ እና ሼር እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀመጣችሁ የግርማዊት ዩቲዩብ ቻናልን አበረታቷታይ ማለት ነው። የሜላትና የባዩሽ ጉዳይም እጅግ በጣም ውስብስብ ያለበት ደረጃ ላይ ደርሷል ማለት ነው። ወይዘሮ ባዩሽ እንግዲህ ቅጥረኛዋን ቀጥራ በደንብ አቶ በቃሉንም እያሰለለች እንዲሁም ወይዘሮ ሜላትንም በርቀት ሆኖ እንዲከታተላትና የምታሸንፋት አይነት ሲሆን ደግሞ እንዲያጠቃት አዛው በዚህ ተስማምተው እንግዲህ ክፍያ ሁሉ ፈጽማ ነበረ። ነገር ግን አቶ በቃሉ ባዩሽን የክዳትና የባዩሽን ሰላይ ለራሷ መልሶ እንዲያጠቃት በገንዘብ ሲደራደሩ በባለፈው ክፍል አይተን ነበረ። ዛሬ ላይ ደግሞ በገንዘብ የሚሰራው ማለት ነው ባዩሽን ነገሩን ሊያስረዳት ይሞክራል። ነገር ግን እሷ እጅ አልሰጥም ብላ ነገሩን ባለማዳመጧ የበለጠ ለራሷ ደግሞ የበለጠ ስጋት ላይ ሆናለች ማለት ነው። ምክንያቱም ከልጁ ጋር ስትደራደር ስምምነት አላቸው። ባዩሽ የምታውቀውን ሁሉ ነገር ቢያንስ ለምትደራደርበት ነገር ሁሉ ነገር ትናገራለች ማለት ነው። ከዛም እንግዲህ እሱም ሚስጥሯን ሁሉ ነገሯን ካወቀ በኋላ ገንዘብ የማይቀይረው የለም። አሁን ላይ ግን ተቀይሮባታል ማለት ነው። ወይዘሮ ሜላትም በባለፈው ክፍላችን ሜሮን እንደምታገኛት በስልክ ነበረ። ከዛም እንግዲህ ሜሮንም ትደውልላትና የባዩሽ ሚስጥር ለሜላት ትናገራለች ማለት ነው። ሜላትም እንግዲህ ወይዘሮ ሜሮንን አምናት ቦታ ይቀጣጠራሉ ማለት ነው። የምታውቀው መረጃ በሙሉ ለመሰብሰብ ዝግጁ ናት ያለችው። ምን እንደምታደርግ እርግብ ቤት እንዳለች የምታውቀውን በሙሉ በዝርዝር ትጠይቃታለች ማለት ነው። ያው ገንዘብ ሁሉ ነገር ይቀይራል እንዳልኳችሁ። ሜሮንም ገንዘቧን ከተቀበለች በኋላ ባዩሽ ከጀርባ ብዙ ሰዎች እንዳሉ ብቻዋን እንዳልሆነች እርግብ ደግሞ ማንም መሄጃ ስላልነበራተኝ እኔ ጋር መታ እንደተጠጋች ከዛ በኋላ ግን ባዩሽ አሳልፋ እንድሰጣት ስትፈልግ እኔ ደግሞ በገንዘብ እየተደራደርኳት ባለበት ሰዓት እንግዲህ ፖሊሶች መጥተው ያዙን። ከእስር ቤት እንደተፈታው ግን ያለኝን ገንዘብ ላይ ቆንጥራ ወስዳ ጠፍታለች፣ የት እንዳለች አላቅም ብላ ትመልስላታለች። ሜላትም እርግብ በነበረችበት ሰዓት ምን እያረገች ነበረ? ስልክስ ምን ታወራ ነበረ? የምታውቂውን ነገር ሁሉ ነገር ስትላት ስልክ አታወራም፣ በብዛት ተኝታ ነበር የምትለው።
የሆነችውን እንድጠይቃት እንኳን እድል አልሰጠችኝም፣ መናገር አልፈለገችም። በስተመጨረሻ ግን ወርቅ እንደያዘች ሲገባኝ ልከታተላት ሞክርኩኝ። የሚገርምሽ ነገር ከአንቺ ቤት መጥቼ ሜላት እንዴት ሆና ይሆን ብላ ተጨንቃ ስለነበረ መጥቼ ነበር። ሰራተኛችሁ እንዳገኘኋት ማንም ቤት አልነበረም። እስከዚህ ድረስ ደርሳ ነበር። ግን እርግብ ያጠፋችው ጥፋት ሳይሆን የባዩሽ ነው እና ባዩሽ ደግሞ ትልልቅ ሰዎች ከጀርባ አሉ፣ በጣም ተጠንቀቂያት ስትል ታስጠነቅቃታለች። ሜላትም እነማን ናቸው ቆይ ትልልቅ ያልሻቸው ሰዎች እነማን ናቸው ብላ ለማወቅ ብትጓጓም ያው ሜሮን ግን አልተናገረችም፣ ምክንያቱም ስለማታውቃቸው ማለት ነው። ኢቨን እስር ቤት እያለን እንኳን በጣም ብዙ ጥያቄ ነበራትኝ። በቅርቡ ደግሞ ትወጫለሽ ያሉ ብዙ ተስፋም ሰጥተዋት ነበረ እና እስከቻልሽው መጠን ድረስ ተጠንቀቂ ትላታለች። ገንዘቧን ወሰደች፣ ተለያዩ እዚህ ላይ ማለት ነው። ከዛ ቀጥታ የደወለችላት ለወይዘሮ ባዩሽ ነበር። ባዩሽን ደግሞ በቀን እንደማታገኛት እና በምሽት እንደምታገኛት፣ ምክንያቱም ሜላት ባዩሽን እየተከታተላቻት ስለሆነ ማለት ነው። ከዛም እንግዲህ ባዩሽም ባይመቻትም ወዳም ቢሆንም እየተነጫነጨች እየተሳደበችም በቀጠሯ መሰረት ተገኝታለች ማለት ነው። ቀጠሯ ላይ ስትመጣ አሁን እዚህ ጋር ምንም የማወራሽ ነገር የለም፣ በኋላ ላይ ተገናኝተን ሂሳባችን ማወራርደን በሙሉ ነግርሻለሁ ስለሜላት እና ስለ እርግብ ማታውቂውን ነገር ብላታለች ማለት ነው። ያንን እንጠብቃለን ማለት ነው። ያንን በምታወራበት እንግዲህ የባዩሽ ኮርማ ይደውልላትና ሜላት የምትባለውን ሴትዮ በደንብ ማወቅ ፈልጋለሁ፣ ምን አይነት ሰዎች ነች ስላት እንግዲህ ልታገባት ነው እንደ ቀይ ነች ትለዋለች ማለት ነው። ዘለፋዋን ትጀምራለች። ከዛም እሱም እንግዲህ ሜላት እየተከታተልኳት እንደሆነ አቃብኛለች፣ ስለዚህ በምን እንዳወቀች አላወቅኩም፣ መተው ሳይኖርብኝ አይቀርም ይሄን ስራ ይላታል። መተው የለብህም ሜላት ማለት በጣም ክፉና ጨካኝ ናት፣ ላመነችበት ነገር ወደኋላ ማትልና፣ ስለዚህ ከማጥፋቷ በፊት ልትጠፋ ይገባል፣ ለምን ወደኋላ ትላለ ብላ ባዩሽ እየፎከረችበት ነበር። አይ እኔ መሞት አልፈልግም፣ ገንዘብ ነው የምሰራው፣ ገንዘብ ነው የምፈልገው እንጂ በዚህ ልክ አልቀርብም፣ ስለዚህ ትቸዋለሁ የኔና አንቺን ስራ ሲላት፣ እንዴት ትቸዋለሁ ትል ትችላለህ? እኔ እናንተ የስራ ባልደረቦች አይደለንም፣ እኔ በገንዘብህ አንተ በጉልበት፣ ስለዚህ የስራ የሚባል ነገር የለም። እሷን ማታሸንፋት ከሆነ እኔ ከጀርባ ሆኜ እደፋለሁ ነበር የመጨረሻው አዛቸዋ ማለት ነው። ከዛም እሱም እንግዲህ እስኪ እናያለን የዚህን ያክል ተደራርሰናል ብሎ ፎክሮ ነበረ። እንደ ፎከረውም እንግዲህ አድርጎታል ማለት ነው። ሳይነግራት ቀረ። እሱ መፈለግ የነበረበት አቶ በቃሉ በገንዘብ ተደራድሮኛል፣ ከሱ የተሻለ ምትከፍይ ከሆነ እሱን ልግደልልሽ፣ አይ እምትይ ከሆነ ደግሞ አንቺ ነው ምደፋሽ ማለት ይችል ነበር። ግን እሷ በጣም ተንጠባረረች፣ እድል እንኳን አልሰጠችውም እንዲያወራ ማለት ነው። ይህን ይመስላል በሁለቱ መካከል ያለው። ከዛ ቀየስ ስንል እንግዲህ ምናሴ በባለፈው ክፍላችን ላይ ድንብላልን በጣም እየተከታተላት ነበረ። በስተመጨረሻም ድንብላል ለማን ምግብ እንደምትወስድ ተከታትለው ከደረሰበት በኋላ እንግዲህ ያለው አማራጭ ድንብላልን ስትመጣ ማነቅ ነበረ። ካነቃት በኋላ እርግብ ቤት እንዳለች በደንብ ታውቂያለሽ ብሎ ሲጠይቃት እንደማታውቅ ትነግረዋለች ማለት ነው። የተምቹ ጉዳይ ደግሞ ከሀና ጋር የተያያዘ መሆኑን በፍጹም ስላልገባው ትንሽ ተናዷለኝ ይመስለኛል። በኋላ ነገሩን ከተጣራ በኋላ ግን ተመልሶ ይቅርታ እንደሚጠይቃት አምናለው ማለት ነው። ሜላትም ያው እንደተኮራረፉ ስትሰማ በጣም ትደነቃለች። ቆይ ልጅቷን ወዳታል እንጂ ፍቅር ቢጤ በመሀላችሁ አለ እንዴ? ምንድን ነው የዚህን ያክል የሚያጣላችሁ ብላ ጠይቀው ነበረ። እማዬ እንዴት እንደዚህ ብለሽ ታስብኛለሽ? በፍጹም የማይሆን ነገር አታውሪ። ነገር ግን የሆነው ሁሉ ደግሞ አልነግርሽም ብሎ ልጁም ገግሟልኝ። ድንብላለም ስትጠይቅ እንዴ ምናሴ ይንገርሽ ልጆት ነው ጥፋተኛ፣ በወጣው ቁጥር በጣም እያነቀኝ ነው፣ አንገቴን ዘሎ እያነቀኝ ነው፣ ፈረውት ሁሉ ብላ ለሜላት ሁሉ ነገር ትናገራለች ማለት ነው። ሜላት እንግዲህ ነገሩን ለመመርመር ትሞክራለች። በሌላ መንገድ ሰላምዬና ምናሴም እንደዚሁ ተጣልተዋል ማለት ነው። ስሜታዊ ሆኖ እህቱን በጣም ከፍና ዝቅ እያረገም እየተናገራትም አይተናል ማለት ነው። ከዛም እንግዲህ ሀና ሆይ ደግሞ በስተመጨረሻ የተምቹ የት እንዳለ ቦታውን ስታቅ ምናሴ ሲነግራት ድንብላልን ሄዳ ታናግራታለች። ድንብላልን እንግዲህ ተምቹን ያለ ፈቃዱ ምንም ነገር ላደርግ አልችልም፣ ግን እሱ ከፈቀደ ችግር የለውም አሳይሻለሁ ላይ ቃል ገብታላታለች ማለት ነው። ይህንን ስለሰማች በጣም ደስ ብሏት ሀንዬም ለአሲር ትደውልለታለች ማለት ነው። ከአሲር ጋር ተገናኝተው ስለ ተምቹ የት እንዳለና በህይወት እንዳለ ስትነግረው በጣም ነው ደስ ያለው።
ሀና በዚህ ሰዓት ግን እንዲያቅፋት ፈልጋ ነበረ። በቃ ይሄ ብቻ ነው እያለችው ስትንደረደርም ነበረ። ከዚህ በላይ ቆይ ምን ደስታ አለ? በጣም ነው ደስ ያለኝ። እኔ እኮ አጎቱ ከአሜሪካ ገንዘብ እንደላከለት ሲነግረኝ በህይወት መኖርና ለመኖር ተጠራጥሬ አላመንኩትም ነበረ። አሁን ግን በጣም ነው ደስ ያለኝ። ስለዚህ ወንድሜ በህይወት አለ ማለት ነው ወይ ብሎ በጣም ተደስቶ ነበር የሌለ ማለት ነው። ከዛ ሀናን ውሰጅኝ እሱ ካለበት ብሎ ሲጠይቃትኝ አይ ድንብላል ማንም ሰው እንዲያገኘው አይፈልግም። ስለዚህ ፈቃድ ወስጄ እወስድሻለሁ ብላኛለች። ያኔ እናገኘዋለን ብላ ተጨንቆ የነበረውን ልጅ ታረጋጋዋለች ማለት ነው። ከዛ እሱም ያው ምን እንደምልሽ አላቅም ብቻ ግን በጣም ደስ ብሎኛለኝ። ይህን ነገር ደግሞ ስለነገርሽ በጣም ነው የማመሰግነው ብሎ ለራሱ በደስታ ነበር። ምክንያቱም አሲርና ተምቹ በጣም ምርጥ የሚባሉ ጓደኛሞች ናቸው። ችግራቸውንም ደስታቸውንም ብዙ ነገር በጋራ አብረው ስላሳለፉ ይህን ሁሉ እንዴት ይጨክንብኛል፣ ወንድሜ የት እንደወደቀው እንኳን በቅጡ አላቅም እያለ ነበር እንግዲህ የነበረው። በስተመጨረሻም ተምቹም እንግዲህ ከድሮቹ ጀለሶች ጋር ሆኖ አንድ ላይ የእሳት ዳር ጨዋታ እየተጫወተ እየተዝናና ችግሩን ረስቶ ሁሉ ነገሩን ትቶ ከነሱ ጋር እየቀወጠው ነበረ ማለት ነው። አሁን እንግዲህ ስልኩም ይሰራለኝ ነገር ግን እያነሳ አልነበረም። አቶ ኖላዊን በጣም ደስ ብሎታለኝ። ድምፁ ባይሰማም በህይወት መኖሩ ራሱ ለነሱ ትልቅ ደስታ ነው። በቀጣይ ክፍል እንግዲህ እንደዚህ እያለ ይቀጥላል ድራማው ማለት ነው። በጣም አጓጊና ተወዳጅ የሆነው የኖላዊ ድራማ ነው ማለት ነው። ሁላችሁም ገብታችሁ ብታዩት ብትከታተሉት ትማሩበታላችሁ፣ ታተርፉበታላችሁ። ህይወት በአንድም በሌላ መንገድ ታስተምረናለች አይደለም እና በጣም አስተማሪ ነው። ምርጥም ተወዳጅም ድራማ ነው ማለት ነው። እናንተም ገብታችሁ ብትማሩበት እውቀት ብትሸምቱበት ከወዲሁ ጋበዝኳችሁ። ላይክ ማድረጋችሁን ሼር ማድረጋችሁን አትርሱ ጋይስ።